بسم الله الصلاة والسلام على رسول الله صلى الله عليه وسلم. ابن رجب من يلا الله سبحانه وتعالى حج ያገራላቸው ሰዎች አላህ ጃልጃቸውን አላህ ይቀበላቸው። حج المبرور جزاؤه إلا الجنة ይላል። ትክክለኛ አላህ ዘንድ ተቀባይነት ያላት ሐጅ ጀዛዋ ጀነት እንጂ ምንም የለም ይሉናል። ላ ኢላሃ ኢላላህ ሱብሃንአላህ። ግን ሐጅ ማድረግ ያልቻልንስ አላህ ስብሐነሁ ወተዓላ በእዝነቱና በረሕመቱ እዛ ሐጅ ለማድረግ መሄድ ባንችልም እዚህ ግን ሆነን ሐጅን አጅር እንድናገኝ የሚያደርጉ ስራዎች አሉ። እነሱን ከመንገሬ በፊት ኮፒ ሊንክ ሼር በማድረግ ለሁሉም እንዲዳረስ አድርጉልኝ። ላይክ ፎሎውም ያላረጋችሁ ፎሎ አድርጉ እና ወደዛ እንገባለን ማለት ነው። 3 የዛን አጅር የሚያስገኙ ነጥቦችን በዚህኛው እናያለን ኢንሻአላህ። አንደኛ ረሱል ሰለላሁ ዐለይሂ ወሰለም ምን ይላሉ? አንድ ሰው የሱቢን ሰላት በጀማዓ አይሰግድም፣ ከዛ በኋላ ፀሐይ እስከምትወጣ ቁጭ አይልም፣ ከዛ 2 ረካ አይሰግድም፣ ሐጁን ታማ አሉ። 3 ኮምፕሊት የሆነ ሐጅና ዑምራ ከኔ ጋር እንዳረገ ቢቆጠርለት እንጂ ኮምፕሊት ፉል የሆነ ከኔ ጋር እንዳረገ ቢቆጠርለት እንጂ ላ ኢላሃ ኢላላህ። ይሄንን አጅር በየቀኑ ማግኘት እንችላለን። ሁለተኛ ረሱል ሰለላሁ ዐለይሂ ወሰለም አንድ ሰው ጣራውን ጠብቆ ኢማኑን ውዱን አርግቶ ወደ መስጂድ አይሄድም፣ አላህ ሱብሓነሁ ወተዓላ ሐጅ እንዳረገ ሰው ይቆጥርለት እንጂ ኢሕራም እንዳረገ ሰው ላ ኢላሃ ኢላላህ ሙዕተሚር ዑምራ እንዳረገ ሰው ይቆጥርለት እንጂ ይላል። ሌላ 3ኛ ነጥብ ነግራችኋለሁ። ሱብሃንአላህ ረሱል ሰለላሁ ዐለይሂ ወሰለም ምን ይላል? አንድ ሰው መስጊድ አይሄድም፣ አይቀመጥም፣ ወይ ሊማር ወይ ሊያስተምር አላህ ሱብሓነሁ ወተዓላ ለሱ ሐጅ እንዳረገ ሰው ቢቆጥርለት እንጂ ላ ኢላሃ ኢላላህ። ለምንድን ነው? ድሮ ኢልም ለመማር ሰዎች በጣም ብዙ ኪሎ ሜትር አቋርጠው ይሄዳሉ። አንድ ሐዲስ ለማረጋገጥ ከመዲና እስከ ግብጽ ሄዷል አንድ ሰሃባ። ትልቅ ጉዞ ያደርጋሉ። እኛ ግን አሁን ኢልም በቀላሉ ማግኘት እንችላለን። መስጊድ ውስጥ ቁጭ ብለን ኢልም ብንማር ወይ ብናስተምር ምን እናገኛለን? ሐጅ እንዳደረገን ይቆጠርናል። ይሄ ጠበራኒ ላይ ያለ ሐዲስ ነው። ሁለተኛው አቡ ዳውድ ላይ ያለ ነው። የመጀመሪያው ደግሞ ትርሚዚ ላይ ያለው ሐዲሶች ናቸው። ሐዲሶቹ ሰሂህ ናቸው። አላህ ሱብሓነሁ ወተዓላ ሐጅንም ይወፍቀን። እነዚህንም እየሰሩ ሐጅ በየቀኑ የሚያደርጉ ሰዎች አላህ ያድርገን። ይህንን ላስታውሳችሁ ነው። ኮፒ ሊንክ ሼር በማድረግ ለሁሉም እንዲደርስ አድርጉልኝ። ሰላም አለይኩም።